የቫይኪንጎች ፍርስራሽ ታሪክን በሚያንቆሻቁሹበት፣ አዳዲስ ቴክኖሎጂዎች ከአረንጓዴ መልክዓ ምድር ጋር በሚስማሙበት፣ እንዲሁም ምቾትና ማህበረሰብን ማድነቅ የህይወትን እያንዳንዱን ገጽታ በሚያሳድጉበት ቦታ ላይ እንዳሉ አስቡት። ይህች ዴንማርክ ናት። ያለፈውን የአሁኑን የወደፊቱን ወደ ማራኪ የጉዞ ልምድ ያዋሃደች የስካንዲኔቪያ ዕንቁ። በስካንዲኔቪያ ውስጥ በምትገኝ ዴንማርክ በአንጻራዊ ሁኔታ ትንሽ ሀገር ብትሆንም በዓለም አቀፍ ደረጃ ያላት ተጽዕኖ የማይካድ ነው። የጀብዱ የባህልና የጥሩ ህይወት ጣዕም ለሚሹ ተጓዦች ከባህር ተሻጋሪ የቫይኪንግ ቅድመ አያቶች ጀምሮ በዘላቂ ፈጠራ ውስጥ እስከምትጫወተው ቀዳሚ ሚና ድረስ ዴንማርክ የበለጸገ ልምዶችን ታቀርባለች። ይህችን አስደናቂ ጥር ለመግለጽ ጉዞ ስንጀምር አብረውን ይሁኑ። የዴንማርክ ታሪክ ከባህር ጋር በማይነጣጠል መልኩ የተሳሰረ ነው። ቫይኪንጎች፣ ጨካኞች ኖርሳውያን የባህር ተጓዦች ከዚህ ምድር የመጡ ሲሆኑ በአውሮፓ ታሪክ ላይ የማይጠፋ አሻራ ጥለዋል። የባህር ላይ ብቃታቸውን የሚያሳዩ ረጃጅም መርከቦቻቸውን በሰፊው ውቅያኖስ ላይ ተሸክሟቸው የባህር ዳርቻ ሰፈሮችን በመዝረፍና ከባልቲክ ባህር እስከ ሜዲትራኒያን የሚዘልቁ የንግድ መስመሮችን በመዘርጋት ተረድተዋል። እነዚህ የተዋጣላቸው መርከበኞች ተዋጊዎች ብቻ አልነበሩ። በድፍረታቸውና በብልሃታቸው የታሪክን ሂደት የቀረጹ አሳሾች፣ ነጋዴዎችና የእጅ ባለሙያዎች ነበሩ። የዴንማርክን የቫይኪንግ ቅርስ በትክክል ለመገንዘብ በሮስኪድ በሚገኘው የቫይኪንግ መርከብ ሙዚየምን መጎብኘት ግዴታ ነው። እዚህ በሚያስደንቅ ሁኔታ በደንብ ተጠብቀው የቆዩት የቫይኪንግ መርከቦችን ቅሪት ማየት ይችላሉ። ይህም የግንባታ ቴክኒኮችንና የባህር ላይ አቅማቸውን ያሳያል። ሙዚየሙ የታሪክ ትንፋሽ በመመለስ የቫይኪንግ ጉዞዎች ደስታን እና አደጋ ለመገመት ያስችላል። የመካከለኛው ዘመን የዴንማርክ መንግስት መነሳትን ያየ ሲሆን በተለያዩ ጊዜያት ኖርዌይን፣ ስዊድንን እና የጀርመን ክፍሎችን ጨምሮ በሰፊ ግዛታቸው ላይ ስልጣኑን አስፍቷል። በስካንዲኔቪያ አገሮች መካከል የነበረው የካልም ህብረት ለዘመናት የክልሉን ዕጣ ፈንታ ቀርጿል። በ16ኛው ክፍለ ዘመን የፕሮቴስታንት ተሐድሶ የሃይማኖት ሁከትን እና ለውጥን አመጣ። በ19ኛው ክፍለ ዘመን መጀመሪያ ላይ የናፖሊዮን ጦርነት ኖርዌይን ለስዊድን እንድትሰጥ አድርጓል። ዴንማርክ በ19ኛው መቶ ክፍለ ዘመን ወደ ህገ መንግስታዊ ንጉሳዊ አገዛዝ የተደረገው ሽግግር ወደ ዘመናዊ አስተዳደር ትልቅ እርምጃን አሳይቷል። ከ1940 እስከ 1945 በናዚ ጀርመን ወረራ ወቅት ተጋሮች ቢኖሩባትም ዴንማርክ ዲሞክራሲያዊ መርሆችን ለመጠበቅ ቁርጠኝነቷን አሳይታለች። ዛሬ ዴንማርክ ዘመናዊ አስተዳደርን ከባህላዊ ተቋማት ጋር በማጣጣም ህገ መንግስታዊ ንጉሳዊ ሆኗ ቆማለች። የበለጸገ ታሪኳ ብሔራዊ ማንነቷንና በዓለም አቀፍ ጉዳዮች ላይ ንቁ ተሳትፎዎችን መቅረጹን ቀጥሏል። ዴንማርክ በተለይም በአረንጓዴ ቴክኖሎጂዎችና ታዳሽ ኃይል ዘርፎች የቴክኖሎጂ ፈጣሪ መሪ ነች። የሀገሪቱ በምርምርና ልማት ላይ ያላት ጠንካራ ትኩረት ከመንግስት ድጋፍ ፖሊሲዎች ጋር ተዳምሮ የበለጸገ የቴክኖሎጂ ዘርፍ እንዲፈጠር አድርጓል። ለዚህ ቁርጠኝነት ዋነኛው ምሳሌ የንፋስ ኃይል በማመንጨት ያላት ቀዳሚ ሚና ነው። ግዙፍ የንፋስ እርሻዎች ንጹህና ዘላቂ ኃይል ለማመንጨት የንፋሱን ኃይል በመጠቀም የዴንማርክን ገጽታ ያጌጡታል። ከንፋስ ኃይል በተጨማሪ ዴንማርክ በተለያዩ ዘርፎች ዘላቂ ቴክኖሎጂን በማዳበር ግንባር ቀደም ነች። በባዮ ቴክኖሎጂ ዘርፍ ውስጥ ያላት ህያው ኢንዱስትሪ የሕክምናና የግብርና ፈጣሪዎችን ወሰን የገፋች ነው። በባህር ላይ ቴክኖሎጂ ያላት እውቀት ደግሞ ንጹህና ቀልጣፋ የመላኪያ መፍትሄዎችን ለመፍጠር የረዳች ነው። የዴንማርክ የቴክኖሎጂ ግስጋሴዎች በትርፍ ብቻ የሚመሩ አይደሉም። ለሁሉም ዜጎች የኑሮ ጥራትን ለማሻሻል እና ወሳኝ ዓለም አቀፍ ተግዳሮቶችን ለመፍታት ቴክኖሎጂን በመጠቀም በጥልቅ ስር በሰደደ ማህበራዊ እሴት ላይ የተመሰረቱ ናቸው። ምናልባትም ከዴንማርክ ባህል ውስጥ በብዛት ከሚታወቁ ገጽታዎች አንዱ ሁጋህ ተብሎ የሚጠራው ሲሆን ይህም ምቾትን፣ እርካታን፣ ደህንነትንና ጠንካራ የማህበረሰብ ስሜትን ያካተተ በጥልቅ ስር የሰደደ ጽንሰ ሐሳብ ነው። ሞቅ ያለና ማራኪ ሁኔታን ስለመፍጠር፣ ቀላል ደስታዎችን ስለማጣጣምና ከሚወዳቸው ሰዎች ጋር ጊዜዎችን ስለማድነቅ ነው። ሃዩገ ስሜት ብቻ አይደለም፣ የአኗኗር ዘይቤ ነው። በሚኒማሊስት ውበቱ፣ በተግባራዊነቱና
ለዘላቂነት ባለው ቁርጠኝነት የሚታወቀው የዴንማርክ ንድፍ የሃዩገን ይዘት ያንጸባርቃል። ንጹህ መስመሮች፣ የተፈጥሮ ቁሶችና በተግባራዊነት ላይ ማተኮር የዴንማርክ የቤት ዕቃዎች፣ አርኪቴክቸር እና የዕለት ተዕለት ቁሶች ባህሪያት ናቸው። ግቡ የሚያምሩና ምቹ የሆኑ ቦታዎችን መፍጠር፣ የረጋ መንፈስንና ደህንነትን ማሳደግ ነው። ከንድፍ ባሻገር የዴንማርክ ባህል የበለጸገ የሥነ ጽሑፍ ቁሱን ጭምር የተገነባ ነው። ለህፃናትም ሆነ ለአዋቂዎች ተወዳጅ የሆኑትን የሃንስ ክርስቲያን አንደርሰን ተረት ተረቶች ለትውልዶች በዓለም ዙሪያ ታዳሚዎችን ማርከዋል። ከጥንታዊ እስከ ዘመናዊ ድረስ ያሉትን ዘውጎች የሚያካትተው ሕያው የዴንማርክ የሙዚቃ ትዕይንት በባህላዊው ምንጣፍ ላይ ሌላ ሽፋን ይጨምራል። ዴንማርክ ለኑሮ ምቹነት፣ ለዘላቂነትና ትርጉም ያለው የማህበረሰብ ተሳትፎ ላይ ጠንካራ ትኩረት በመስጠት በከተማ ፕላኒንግ ፈጠራ አቀራረብ ዓለም አቀፍ እውቅና አግኝታለች። የዴንማርክ ከተሞች ነዋሪዎችን ከግምት ውስጥ በማስገባት ለእግረኞችና ለብስክሌት ምቹ መሰረተ ልማቶች፣ ቀልጣፋ የህዝብ ማመላለሻ ስርዓቶችና ሰፊ አረንጓዴ ቦታዎች ቅድሚያ በመስጠት የተነደፉ ናቸው። የዋና ከተማዋ ኮፐንሃገን የዘላቂ የከተማ ፕላኒንግ ብሩህ ምሳሌ ነች። ከተማዋ ሰፊ የብስክሌት መስመሮች ያላት በመሆኗ በዓለም ላይ ካሉት የብስክሌት ምቹ ከሆኑ ከተሞች አንዷ ሆናለች። የህዝብ ማመላለሻ ቀልጣፋና ተደራሽ በመሆኑ ነዋሪዎች መኪናቸውን በቤት ውስጥ እንዲያስቀምጡ ያበረታታል። መናፈሻዎችና አረንጓዴ ቦታዎች በከተማው መልክዓ ምድር መካከል የመረጋጋት ስፍራዎችን ይሰጣሉ። የዜጎች ተሳትፎ በከተማ ፕላኒንግ ውሳኔዎች ውስጥ ትልቅ ሚና የሚጫወት ሲሆን ይህም የከተሞችን እድገት፣ የማህበረሰቡን ፍላጎትና ምቾት የሚያንጸባርቅ መሆኑን ያረጋግጣል። ይህ የትብብር አካሄድ ውብና ተግባራዊ የሆኑ ከተሞችን ከመፍጠር ባለፈ ጠንካራ የማህበረሰብ ስሜትና የባለቤትነት ስሜት እንዲፈጠር አድርጓል። ከምትበዛው ዋና ከተማ እስከ ማራኪ የባህር ዳርቻ ከተሞቿና ውብ ገጠራማ አካባቢዎች ድረስ ዴንማርክ ለቱሪስቶች የተለያዩ ልምዶችን ትሰጣለች። ኮፐንሃገን በአዶ ትንሿ ሜርሜድ ሐውልትና በአስደናቂው ቲቮሊ ገነቶች የግድ መታየት ያለባት መዳረሻ ነች። በሼክስፒር ሃምሌት ውስጥ ኤልሲኖር ተብሎ የተዘከረው ክሮንቦርግ ካስትል የዴንማርክን የንጉሳዊ ታሪክ ለመቃኘት ያስችላል። የአርሃውስ ከተማ በተለዋዋጭ የሥነ ጥበብ ትዕይንት እና ዘመናዊ ስነ ህንጻ የባህል ማዕከል ነች። በአሸዋማ የባህር ዳርቻዎችና ውብ የአሳ ማጥመጃ መንደሮች ያጌጠችው የዴንማርክ አስደናቂ የባህር ዳርቻ ጎብኚዎችን ዘና እንዲሉ እና የተፈጥሮ ውበት እንዲዝናኑ ትጋብዛለች። በኮረብታዎችና ማራኪ መንደሮች የምትታወቀው የፉነን ደሴት ለሳይክል ነጂዎችና የተፈጥሮ አፍቃሪዎች ምቹ ስፍራ ነች። የሃንስ ክርስቲያን አንደርሰን የትውልድ ከተማ የሆነችው ኦዴንሴ ጎብኚዎች ወደ ተረት ተረቶች ዓለም እንዲገቡ ትጋብዛለች። ከነዚህ መስህቦች ባሻገር ዴንማርክ ለቱሪስቶች ደህንነት የተጠበቀና ለማሰስ ቀላል የሆነ አካባቢን ሰጣለች። ሀገሪቱ በደንብ የዳበረ መሰረተ ልማት፣ በዜጎቿ መካከል ያለው ከፍተኛ የእንግሊዝኛ ቋንቋ ችሎታና ደህንነትና ንጽህና መልካም ስም ትታወቃለች። ይህ ደግሞ በዓለም ዙሪያ ላሉ ተጓዦች ማራኪና ተደራሽ መዳረሻ ያደርጋታል። የዴንማርክ ዘላቂ ይግባኝ ታሪካዊ ወጎችን ከዘመናዊ ፈጠራ፣ አካባቢያዊ ዘላቂነት፣ ከኢኮኖሚያዊ ብልጽግና እና የግለሰባዊ ደህንነት ከማህበራዊ ኃላፊነት ጋር በማጣመር ላይ ነው። ከባህር ተጓዥ የቫይኪንግ ያለፈ እስከ ቴክኖሎጂ የላቀ የአሁኑ ጊዜ ድረስ ዴንማርክ በተከታታይ የተለመደች እና የተሻሻለች የበለጸገችና ፍትሃዊ ማህበረሰብን ፈጥራለች። ውብ ከተሞቿን መፈለግ፣ ራሱን በበለጸገ ባህላዊ ቅርሷ ውስጥ ማስገባት ወይም በቀላሉ የዕለት ተዕለት ህይወትን ሃዩገ መቀበልን ጨምሮ ዴንማርክ ለመጎብኘት ለሚመጡ ሁሉ የማይረሳና የማይበለጽግ ተሞክሮን ትሰጣለች። ስለዚህ ሻንጣችሁን ጠቅልላችሁ ወደ ቫይኪንጎች ፈጠራና ሃዩገ ምድር ይጓዙ። ስሜቶን የሚማርክና ለዘላለም የሚወደዱ ትዝታዎችን የሚተው መድረሻ